እሺ ሰላም ጤና ይስጥልኝ ውድ ተመልካቾች፣ ዛሬም እንግዲህ ግራፊክስ ዲዛይነር ሁለተኛው ፖርሽን ይዤ መጥቻለሁ ማለት ነው። እንግዲህ ሁለተኛው ፖርሽን በዋናነት ኮር ኮምፖነንትስ ኦፍ ግራፊክስ ዲዛይን የሚል ፖይንት ነው የሚሆነው ማለት ነው። ስለዚህ ኮር ፖይንቶቹ ወይም ደግሞ ኮር ኤሌመንቶቹ ምን ምን ናቸው የሚለውን የምናይበት ፖርሽን ነው የሚሆነው ማለት ነው። እንግዲህ ስለ ግራፊክስ ዲዛይን ኢንትሮዳክሽን ፓርቱን በባለፈው ሴሽን አይተናል ማለት ነው። ምን ማለት ነው? ምን ጥቅም አለው? የት አፕላይ እናደርገዋለን የሚሉና ጉድ ግራፊክስ ዲዛይነር ልንለው የምንችለው ምን ባህሪያት ቢኖሩት ነው የሚሉትን ኮንሴፕቶች ኢንትሮዳክሽን ፓርት ላይ ያየን የሚሆነው። ነገር ግን አሁን ደግሞ ኮር ኮምፖነንቱ ምን ይመስላል፣ በዋናነት ግራፊክስ ዲዛይነርን እንደ ጀርባ አጥንት ሆኖ ሊይዘውት የሚችሉት ፓርቶች ምንድን ናቸው፣ ስለዚህ ኮር ኮምፖነንቱ ምን ይመስላል የሚለውን የምናይ ነው የሚሆነው ማለት ነው። እንግዲህ ባለፈው ኢንትሮዳክሽን ፓርት ላይ እንዳየነው ግራፊክስ ዲዛይን ማለት ዘ ስትራቴጂክ ዩዝ ኦፍ ዲዛይን ኤለመንት ኤንድ ዲዛይን ፕሪንሲፕል ቱ ፕሮዲውስ ቪዥዋል ኮንተንትስ ብለናል ማለት ነው። ስለዚህ ሁለት ፖይንቶች እንደ ኮር ፖይንት ወይንም ደግሞ ኮር ኮምፖነንት ልናያቸው የምንችላቸው ፓርቶች ናቸው። ስለዚህ እነዚህ ፓርቶች አንድ በአንድ ምን ይመስላሉ የሚለውን ነው የምናየው ማለት ነው። እንግዲህ እዚህ ላይ ዲዛይን ኤለመንትስ ምንድን ናቸው ወይንም ደግሞ አንደኛው የምንጠቀመው ኮር ኮምፖነንቱ ዲዛይን ኤለመንት ነው። እነዚህ ዲዛይን ኤለመንቶች ምን ምን ናቸው ነው። ስለዚህ ዲዛይን ኤለመንቶች እያንዳንዳቸው በምን መልኩ ነው ልንጠቀማቸው የምንችለው የሚለውን የምናይበት ነው የሚሆነው። እንግዲህ አሴ ዲዛይን ኤለመንት ልናያቸው የምንችላቸው ወይንም እንደ ዲዛይን ኤለመንት ልናያቸው የምንችላቸው ላይን፣ ሼፕ፣ ከለር፣ ቴክስቸር፣ ስፔስ፣ ሳይዝ እና ቫልዩ ናቸው ማለት ነው። ነገር ግን ላይን ማለት ምን ማለት ነው፣ ሼፕ ማለት ምን ማለት ነው፣ ከለር ማለት ምን ማለት ነው የሚለውን የምናይበት ቆይታ ነው የሚሆነው ማለት ነው። እንግዲህ የመጀመሪያው ፖርሽን ላይን ነው። ላይንን በዚህ መልኩ ልንጠቀመው እንችላለን ማለት ነው። እንግዲህ ለምሳሌ አንድ ስትሬት ላይን ሊሆን ይችላል ወይንም ደግሞ ዳሽድ ላይን ሊሆን ይችላል ማለት ነው። የተለያዩ ከለሮችን ሊጠቀም ይችላል፣ ተመሳሳይ ከለር ሊጠቀም ይችላል ማለት ነው። እንግዲህ እነዚህ ላይኖች አንደኛው ከአንደኛው ጋር ኮኔክት በማድረግ ልንፈጥረው የምንችለው ዲዛይን እሱ ግራፊክስ ዲዛይን ልንለው እንችላለን ማለት ነው። ስለዚህ ላይን ማለት በጣም ወሳኝ የሆነ ኤለመንት ነው ማለት ነው። በጣም ወሳኝ የሆነ ኤለመንት ነው። ስለዚህ ድሮ ለማድረግ የምንፈልገውን ነገር ለመሳል የምንፈልገውን ነገር ግራፊካል ሪፕሬዘንት ለማድረግ ይህን ፓርት እጅግ በጣም አስፈላጊ ነው ማለት ነው። ሁለተኛው ፖይንት ደግሞ ሼፕ የምንለው ነው። እንግዲህ ሼፕ ብዙ አይነት ሼፖች አሉ እንደምናውቀው። ለምሳሌ ኤሊፕስ ሼፕ አለ፣ ሬክታንጉላር ሼፕ አለ፣ ሬክታንግል የሆነ ፖሊገን ሼፖች አሉ፣ ሌሎችም ሼፖች አሉ ማለት ነው። ስለዚህ እነዚያን ሼፖች በመጠቀም የምንፈልገውን መልእክት ማስተላለፍ የምንችልበት ኤለመንት ይሆናል ማለት ነው። ስለዚህ ሼፕም ወሳኙ ሚና ይጫወታል ማለት ነው። እንግዲህ ሼፕ ለምሳሌ ኤሊፕቲካል ሼፖች አሉ። ኤሊፕቲካል ሼፖችን ሙሉ በሙሉ ላንጠቀም እንችላለን። ሃፍ ኤሊፕቲካል ሼፕ ልንጠቀም እንችላለን። ሰርክል ልንጠቀም እንችላለን። እንግዲህ እንደኛ ክሬቲቪቲ በእኛ ክሬቲቪቲ ላይ ዲፔንድ የሆነ ሼፖችን ልንጠቀም እንችላለን ማለት ነው። ኦዲየንሱን ሊይዝ የሚችል እና መልእክቱን በአግባቡ ሊያስተላልፍ የሚችለው የሼፕ ታይፕ የትኛው ነው የሚለውን ከለየን በቀጥታ ያንኛውን ተጠቅመን ለኦዲየንሳችንን ኢንጌጅ እና አትራክት ለማድረግ የተለያዩ ሼፖችን ልንጠቀም እንችላለን ማለት ነው። ስለዚህ ሼፕ ሌላኛው ቤዚክ ኤለመንት ነው ማለት ነው። እንግዲህ ቤዚክ ኤለመንት የምንለው ግራፊክስ ዲዛይን ውስጥ ሼፕ ነው ማለት ነው። ሌላ ከለር ነው። ከለር ኢዝ ቬሪ ማንዳተሪ ባይ ዘ ወይ። ከለር ነው ሁሉንም እንግዲህ መልክንም እንግዲህ የሰውን መልክ ሊያስመስለው የሚችለው ከለር ነው አይደል? ስለዚህ ከለር እጅግ በጣም ወሳኝ ነው። ዳርክ በሆነ ኤሪያ ላይ የተለያየ መልክ ማየት አንችልም። ሁሉም ዋይት በሆነበት ቦታ ላይ የተለያየ መልክን ማየት አንችልም። ስለዚህ ኢቨን የሰውን መልክ እንኳን መልክ ሊያስመስል የሚችለው ከለር ነው። ስለዚህ የተለያዩ ዲዛይኖቹን ዲዛይን ስናደርግ ከለር ኢዝ ቬሪ ማንዳተሪ። ስለዚህ ራሱን የቻለ ቲዮሪ አለ፣ እሱን የምናይ ነው የሚሆነው። ነገር ግን ከለር ከሌለ ማስተላለፍ የምንፈልገው መልእክት ለማስተላለፍ እንቸገራለን ማለት ነው። ምክንያቱም ሚክስቸር ኦፍ ከለርስ ነው ማለት ነው የተለያዩ ሚኒንጎችን ሊሰጥ የሚችል። ስለዚህ ያንን ሚኒንግ የምናስተላልፍበት ትልቁ እንግዲህ ከኤለመንታችን ውስጥ ወሳኝ ነው። በእርግጥ ሁሉም ወሳኝ ናቸው። ነገር ግን ደግሞ ይሄኛውን የኛን ክሬቲቪቲ ለመጠቀም ወሳኝ ሚና የሚወስድ ይሆናል ማለት ነው። ስለዚህ ከለር ሌላኛው ዲዛይን ኤለመንታችን ነው ማለት ነው። ሌላ ቴክስቸር ነው። ያው እንደምናየው ቴክስቸር ማለት ሪል እንዲመስል የምናደርግበት ናቹራል ኢንተርፌሱን የያዘ የምናስመስልበት ፖርሽን ነው የሚሆነው ማለት ነው። ናቹራል የሆነ
ለምሳሌ ምንድነው የልብስ ከለር አለ። የልብስ ከለር የተለያዩ ከለሮች ናቸው ያሉት። ከዛ በተረፈ ሸካራ ለስላሳ የምንለው ነገር አለ። ስለዚህ ሸካራነቱን ለስላሳነቱን ለማመላከት የተለያዩ ቴክስቸሮችን እንጠቀማለን ማለት ነው። ስለዚህ ቴክስቸርም እንዲሁ ሌላኛው ወሳኝ ሆነ ዲዛይን ኤሌመንት ይሆናል ማለት ነው። ሌላኛው ስፔስ ነው። ስፔስ ማንዳተሪ ነው። ስፔስ ማንዳተሪ ለምሳሌ ኢሜጆችን ምንም ስፔስ ሳይኖራቸው አንድ ቦታ ላይ ጭቅ አድርገን ብናሳይ ጥሩ ላይሆን ይችላል። ለእይታም ያን ያህል አትራክቲቭ ላይሆኑ ይችላሉ። በዚህ አትራክቲቭ የሚሆነው በተመሳሳይ ስፔስ ደግሞ ሲቀመጡ ነው። ስለዚህ ለምሳሌ ቅድም ያልኩት አለ ጉድ ግራፊክስ ዲዛይነር ለማለት አንደኛው ካራክተሪስቲክስ አላይመንት ነው ብለናል። ስለዚህ አላይመንቱ ከግራ ገባ ያለበት፣ ከቀኝ ገባ ያለበት፣ ከላይና ከታች እንዲሁም አንዱ ኤሌመንት ከሌላኛው ኤሌመንት ያለው ስፔስ ይሄ እጅግ በጣም ወሳኝ ነው ማለት ነው። ስለዚህ ስፔስ በዲዛይን ኤሌመንት ውስጥ ወሳኝ ሚና የሚጫወት ይሆናል ማለት ነው። ሌላኛው ሳይዝ ነው። እንግዲህ ሁላችንም አሁን ለምሳሌ እነዚህ ከ1 እስከ 13 ቁጥሮች አሉ። ከነዚህ ውስጥ ቀድማችሁ ያያችሁት የትኛው ነው ብትባሉ 7 ነው የምትሉ። ለምን? ሳይዝ ወሳኝ ነው፣ ማንዳቶሪ ነው። ፎከስ እንዲሰጥ ኢንፋሲስ እንዲሰጥ የምንፈልገውን ፓርት ጎላ አድርገን ልክ በዚህ መልኩ ልናስቀምጠው እንችላለን ማለት ነው። ስለዚህ ሳይዝም እንደዚሁ ምርጥ ዲዛይን ኤሌመንት ነው ማለት ነው። ስለዚህ የምንፈልገውን ነገር ፎከስ እንዲሰጥ የምንፈልገውን ነገር በዚህ መልኩ ልናስቀምጥ እንችላለን ማለት ነው። ሌላኛው ዲዛይን ኤሌመንት የምንለው ቫልዩ ማለት ደግሞ ብራይትነስ እና ዳርክነስ ማለት ነው። እንግዲህ አሁን እንደምታዩት እዚህ ሩም ውስጥ በሩ በነጭ ከለር ስለተቀባ ውስጥ ላይ ውስጡን የምናይ የሚመስል ኢሜጅ ነው የሚያስተላልፈው። ውጩ እንግዲህ እንደምታዩት በጥቁር ነገር ነው የተቀባው። ጥቁሩ ነገር ደግሞ ግድግዳ እንዲመስል አድርጎታል። ከላይም ብራይትነስ የተወሰነ ብራይትነስ ስለተጠቀም ጣራ እንዲመስል አድርገናል ማለት ነው። ስለዚህ ይህንን ቤት አሁን ይሄ 3D ነው የሚመስለው፣ ነገር ግን 3D ያልሆነ ነው። በቀጥታ ዝም ብለን እየሰራ ነው። ስለዚህ ይህንን ዲዛይን ለማድረግ ቫልዩ ወሳኝ ነው። ስለዚህ ቫልዩ ስንል ብራይትነሱን እና ዳርክነሱን የምንጠቀም ይሆናል ማለት ነው። ስለዚህ ቫልዩ ራሱ ሌላኛው ወሳኝ የሆነ ኤሌመንትስ ኦፍ ዲዛይን ነው ማለት ነው። ሌላኛው ደግሞ ኮር ኮምፖነንትስ የምንለው ፕሪንሲፕልስ ኦፍ ዲዛይን ወይንም ደግሞ ዲዛይን ፕሪንሲፕል የምንላቸው ናቸው ማለት ነው። ስለዚህ ዲዛይን ፕሪንሲፕል ውስጥ ባላንስ አለ፣ ኮንትራስት አለ፣ ኤምፋሲስ፣ ዩኒቲ፣ ራይትም፣ ፕሮፖርሽን፣ ሃይራርኪ የምንላቸው ነገሮች አሉ ማለት ነው። ስለዚህ እነዚህ ፕሪንሲፕሎች ናቸው። በቀጥታን ልክ እያነሳን ድራግ ኤንድ ድሮፕ የምናደርጋቸው አይደለም። ልክ እንደ ላይን ልክ እንደ ሸፕ እያመጣን የምናስቀምጣቸው ነገሮች አይደሉም። ነገር ግን ኮንሴፕቹዋሊ ግን ልንጠቀማቸው የሚገቡን የዲዛይን ኤሌመንት ፕሪንሲፕሎች ናቸው ማለት ነው። እንግዲህ ዲዛይን ኤሌመንቶችን ስንጠቀም ዘን ምን ማድረግ አለብን? ባላንስ ማድረግ አለብን ልንል እንችላለን። ኮንትራስት መጠበቅ አለብን ልንል እንችላለን። ኤምፋሲስ የሚያስፈልገውን ፎከስ ማድረግ መቻል አለብን ልንል እንችላለን። ልክ እነሱ ነገሮችን ለማድረግ ዲዛይን ፕሪንሲፕል እጅግ በጣም ወሳኝ የሆነ ነገር ነው ማለት ነው። ለዚህ ዲዛይን ፕሪንሲፕል ደግሞ እነኚህ ዲዛይን ፕሪንሲፕሎች ናቸው። አክቹአሊ በጣም ብዙ ዲዛይን ፕሪንሲፕሎች አሉ። እነዚህ ወሳኞቹ ዲዛይን ፕሪንሲፕሎች ናቸው ማለት ነው። እያንዳንዳቸው ምንድን ናቸው የሚለውን በዚህ ቆይታ የምናይ ነው የሚሆነው። ለምሳሌ ባላንስ ስንል ባላንስ ማድረግ አለብን። ለምሳሌ የመጀመሪያውን ላይን ስታዩት መጀመሪያ ሬክታንግል አለ፣ ከዛ ትራያንግል አለ፣ ከዛ ኤሊፕስ ነገር አለ። ልክ የዛኛው ባላንስ ደግሞ በቀኝ ነው መቻል አለበት ማለት ነው። ላይ የተጠቀምናቸውን ሸፖች ከታች ሁለተኛው ላይ መጠቀም አለብን። ከሁለተኛው ላይ የተጠቀምናቸውን ደግሞ ከታች መጠቀም አለብን። በተቻለ መጠን ባላንሱን እንዲጠብቅ ማድረግ መቻል አለብን ማለት ነው። ስለዚህ በተቻለ መጠን ባላንስ እንዲሆን ማድረግ ያ ማለት ምን ማለት ነው? ከግራና ከቀኝ ሲሜትሪክ ባላንስ አለ፣ አሲሜትሪክ ባላንስ አለ። ሲሜትሪክ ባላንስ የምንላቸው ባላንሶች አሉ። ሁለት አይነት ባላንስ ነው ያለው። ሲሜትሪክ ስንል አይደንቲካሊ ምንም ቦታቸውን ሳይቀየሩ ራሳቸው ሸፖች በግራ ያሉት በቀኝ እንዲኖሩ ማድረግ ነው። ነገር ግን ደግሞ አሲሜትሪክ ስንል ግን ለተለያየ ሸፕ ሊሆን ይችላል። በተቻለ መጠን ፕሮፖርሽናል እንዲሆን የምናደርግበት የባላንስ ታይፕ ይሆናል ማለት ነው። ስለዚህ በዚህ መልኩ ባላንስ እናደርጋቸው። አሁን ይሄኛው እነዚህ ኤሌመንቶች አሁን ላይ አሰልች አይደሉም፣ አትራክቲቭ ናቸው በተቻለ መጠን ማለት ነው። ስለዚህ ልክ በዚያ መልኩ ማስቀመጥ መቻል አለብን ነው። ሌላ በሁለተኛ ደረጃ እንደ ዲዛይን ኤሌመንት እንደ ዲዛይን ፕሪንሲፕል ልንጠቀመው የሚገባ ኮንትራስት ነው። ይኸው እንደምታዩት ለምሳሌ ሄሪዝ ምን አለ? ብሉ አለ። ልክ የብሉ ተቃራኒ ወደ ዋይት የወሰደው አይነት ነገር አድርገነዋል ማለት ነው።
ስለዚህ እንደነዚህ አይነት ከለሮች ስንጠቀም ለአይን አትራክቲቭ ናቸው፣ ፕላስ ደግሞ ሰዎቹን እይታ የመሳብ አቅም አላቸው ማለት ሰዎች አይን ውስጥ የመግባት አቅም አላቸው ማለት ነው። ስለዚህ እንደነዚህ አይነት ነገር በሚያስፈልግበት ኮንዲሽን እንግዲህ እንዳልኳችሁ ለዚህኛው ዲዛይን ይሄን አድርጉ፣ ለዚህኛው ዲዛይን ይሄን አድርጉ ተብሎ ተዘርዝሮ አያልቅም። ስለዚህ የሚሆነው ምንድነው ፕሪንሲፕሉን መጠቀም በሚኖርብን ሰዓት መጠቀም አለብን። ለምሳሌ ኮንትራስት መጠቀም ሊኖርብኝ የሚችልበት የዲዛይን ፓርት አለ። የዚያ ዲዛይን ፓርት ላይ መጠቀም ይኖርብኛል ማለት ነው። ለምሳሌ ጫማ ቢኖርና ጫማው ላይ የሆነ ብራንድ ማድረግ ብንፈልግ በተቻለ መጠን ያችኛዋ ብራንድ ጎልታ እንድትወጣ ለማድረግ የጫማውን ከለር ኦፖዚት መጠቀም መቻል አለብን እንደማለት ነው። የኛ ክሬቲቪቲ ነው፣ በነገራችን ላይ የኛ ክሬቲቪቲ ይወስነዋል። ስለዚህ ኮንትራስቱን በአግባቡ አስጠብቄያለሁ አላስጠበቅኩም የሚለውን ለመለየት የኛ ክሬቲቪቲ ወሳኝ ነው የሚሆነው ማለት ነው። ዞሮ ዞሮ ግን ፎከስ እንዲሰጠው የምንፈልገውን ፓርት ልክ በዚህ መልኩ መጠቀም የምንችል ይሆናል ማለት ነው። ሌላኛው ኤምፋሲስ ነው። እንግዲህ ኤምፋሲስ ፎከስ ልናደርገው የምንችለው ወይንም ደግሞ እይታ ውስጥ እንዲገባ ልንፈልገው የምንችለው ኤሌመንት ይኖራል። ነገር ግን ደግሞ ሌላ ብዙ ኤሌመንቶች ይኖራሉ ያን ያህል ፎከስ ሊሰጣቸው የማይችሉ ነገር ግን የዛኛው ኮምፖነንት ፓርት ይሆኑ። ስለዚህ እንደዚያ በሚሆንበት ጊዜ አንድ ሰው ፎከስ ሊሰጠው የሚገባውን ነገር ፎከስ እንዲሰጠው ለማድረግ የምንጠቀምበት ዲዛይን ፕሪንሲፕል ነው የሚሆነው። ያው እንደምታዩት እዚህ ላይ አሁን የተለያዩ ትሪያንግሎች አሉ። ነገር ግን ከነዚህ ትሪያንግሎች ውስጥ ፎከስ እንዲሰጠው የምንፈልገው አንዷን ትሪያንግል ብቻ ነው። ስለዚህ አንዷን ትሪያንግል ብቻ በመሆኑ ከለሯን ለየት ማለት ሌላውን ተመሳሳይ ከለር አደረግን ዘን የሷን ከለር ግን የተለየ ከለር አድርገናት ማለት ነው። ስለዚህ ለምሳሌ የተለየ ከለር በማድረጋችን ሰው ከተመሳሳይ ከለሩ ይልቅ የተለየውን ከለር አትራክት ስለሚያደርገው ያኛውን እንዲያይ ያደርገዋል ማለት ነው። ወደዛኛው እንዲሳብ ያደርገዋል ማለት ነው። ስለዚህ አሁን የትኛው ታየ ቢባል በቀጥታ ከለሩ የተለየው ነው የሚሆነው ማለት ነው። ስለዚህ ይሄንን ለማድረግ ኤምፋሲስ እጅግ በጣም ወሳኝ ነው የሚሆነው ማለት ነው። እንግዲህ ኤምፋሲስ በከለር ኤምፋሲስ እንዲሰጠው ማድረግ እንችላለን። በሳይዝ ኤምፋሲስ እንዲሰጠው ማድረግ እንችላለን። በታይፕ ኤምፋሲስ እንዲሰጠው ማድረግ እንችላለን ማለት ነው። እንግዲህ ኤምፋሲስ በከለር ብቻ አይደለም የሚሰጠው፣ በሳይዝ መሰጠት ይችላል። ታይፕስ ኦፍ ሼፕ ራሱ የተለየ ከሆነ ትኩረት እንዲስብ ይደረጋል ማለት ነው። ስለዚህ በሃይራርኪም በተመሳሳይ ኤምፋሲስ እንዲሰጠው ማድረግ እንችላለን ማለት ነው። ስለዚህ ኤምፋሲስ በብዙ መልኩ እንዲሰጠው ማድረግ ይቻላል ማለት ነው። ስለዚህ ኤምፋሲስ የሚለው ይሄንን ያመለክታል ማለት ነው። ሌላኛው ዩኒቲ ወይንም ደግሞ ሃርሞኒ፣ ያው እንደምትመለከቱት እዚህ ላይ አሁን ብዙ የኢሊፕስ ሼፖች አሉ። እነዚህ የኢሊፕስ ሼፖች ላይክ እንደ ፉትቦል አይነት ነገር የእግር ኳስ ምልክት አይነት የኳስ ምልክት አይነት ነገር እንዲኖረው ተደርጎ ነው የመጣው። ለምሳሌ የቅርጫት ኳስ ቢሆን የእግር ኳስ ሳይሆን የቅርጫት ኳስ እንዲሆን ብናስመስለው ብለን አሰብና እዚህ ላይ ደግሞ ቅርጫቱ ቢኖር ብለን አሰብን ዘን እነዚህ ኳሶች ቦሎቹ እንደምናያቸው ወደ 5 ቦሎች አካባቢ አላቸው ማለት ነው። እነኚህን 5 ቦሎች ተራ በተራ በማስቀመጥና ፕላስ ደግሞ መሃል ላይ ቅርጫቱን በማስቀመጥ በቅርጫቱ ሾልኮ የሚያልፍ ለማስመሰል ተሞክሯል። ስለዚህ ይሄ ምንድነው ካል እነዚህ ኳሶች የተለያዩ ኳሶች እንቅስቃሴያቸውን የሚያመለክት እንዲመስል የተለያዩ ኳሶችን አንድ ላይ መጠቀም ስንችል ነው ኳሱ እየተንቀሳቀሰ ያ ደግሞ የቅርጫት ምልክት እንዲሆን የሚያደርገው። ስለዚህ ሁሉንም በአንድ ላይ ሚኒንጉን ስንወስደው ቅርጫት ኳስ ላይ እየተጫወትን እያስገባን ወይንም ደግሞ እዛ ውስጥ እየተጫወትን መሆኑን የሚያመላክት ሜሴጅ ያስተላልፋል። ነገር ግን ከዚህ ውስጥ አንድ ኳስ ብቻ ቢሆንና ቅርጫቱ ለብቻው የተለየ ቦታ ላይ ቢኖር ሴንስ ማድረግ አይቻልም፣ እንደዛ ማሰብ አይቻልም። ስለዚህ እንደዚህ እንድናስብ ያደረገን ኮሙሌቲቭሊ ሁሉንም አንድ ላይ እንቅስቃሴ እንዳላቸው አስመስለን ማየታችን ነው የሚሆነው ማለት ነው። ስለዚህ እንደዚህ ማድረግ በመቻላችን ትርጉም የሚሰጥ አንድ ኢሜጅ መፍጠር እንችላለን። ስለዚህ ዩኒቲ ኢዝ ስትሬንግዝ ይላል ባይ ዘ ዌይ ጥንካሬ ነው ይላል። ስለዚህ አንድ ላይ ሁሉም ኢሜጆች በአንድ በመሆናቸው መልእክት እንዲያስተላልፉ የምናደርግበት ዲዛይን ፕሪንሲፕል እሱ ዩኒቲ ወይም ሃርሞኒ እንለዋለን። ይሄኛው ደግሞ ራይዘም የምንለው ሴንስ ኦፍ ሙቭመንት የእንቅስቃሴ ምልክትን ማመላከት የምንችልበት የዲዛይን ፕሪንሲፕል ነው። ለምሳሌ አንድ ውሃ ውስጥ ጠጠር ነገር ብንወረውር ያቺ ጠጠር ካረፈች በኋላ
ዘን ይውሃው ወደ ኋላ ሲሄድ እናያለን። ያንን ለማመላከት ስንፈልግ ራይዘን ፕሪንሲፕል እንጠቀማለን ማለት ነው። ራይዘን ፕሪንሲፕል እንጠቀማለን ማለት ነው። ሌላኛው ደግሞ ፕሮፖርሽን ያለው ፕሮፖርሽን። ለምሳሌ ፕሮፖርሽን ማለት ተመጣጣኝ መሆን ማለት ነው። አንደኛው ኦብጀክት ከሌላኛው ኦብጀክት ጋር ተመጣጣኝ መሆን መቻል አለበት ማለት ነው። ለምሳሌ ምናልባት ኢንትሮዳክሽን ፓርት ላይ ለማየት ሞክሬያለሁ። አንድ ሰው ቢኖርና አንድ ቤት ቢኖር ሰውየው ከቤቱ እኩል ከሆነ ፕሮፖርሽኑ ስለማይጠብቅ ሴንስ አይሰጥም። ነገር ግን ሰውየው ከበሩ አነስ አድርገን ልክ ለበሩ የሚመጥን አድርገን ካስቀመጥነው ግን ፕሮፖርሽናል ይሆናል፣ ሴንስ ያደርገናል ማለት ነው። ስለዚህ በተቻለ መጠን የምንጠቀማቸው ነገሮች ትርጉም የሚሰጡ እንዲሆኑ ማድረግ መቻል አለብን። ስለዚህ ፕሮፖርሽናል ከሆነ ትርጉም ይሰጣል፣ ፕሮፖርሽናል ካልሆነ ግን ትርጉም ሊሰጠን አይችልም ማለት ነው። ስለዚህ ፕሮፖርሽናል መሆኑ በራሱ ሌላኛው ዲዛይን ፕሪንሲፕል ነው ማለት ነው። ሌላ ሃይራርኪ ነው። ስለዚህ ሃይራርኪ ደረጃውን የጠበቀ መሆን መቻል አለበት። ለምሳሌ ኦብጀክቶቹን እንደየሁኔታቸው ደረጃ በደረጃ ማስቀመጥ አለብን። ለምሳሌ አንደኛው ኦብጀክት ፎከስ እንዲሰጠው ከፈለግን ከላይ ጎላ አድርገን ልናስቀምጠው እንችላለን። ከሱ ቀጥሎ ፎከስ እንዲሰጠው የምንፈልገውን አነስ፣ ከዛ ቀጥሎ አነስ እያደረግን የምንሄድ ከሆነ ዘን እያንዳንዳቸው በኦርደራቸው መሰረት የራሳቸው ክሬዲት እንዲሰጣቸው እና ኤምፋሲስ እንዲሰጣቸው ማድረግ እንችላለን ማለት ነው። ስለዚህ ኤምፋሲስ ለመስጠት ያው በየሃይራርኪያቸው ማስቀመጡ ተገቢ ነው የሚሆነው ማለት ነው። ስለዚህ ሃይራርኪ ይሄንን ይመስላል። ሌላኛው ፖርሽን ደግሞ እዚሁ ላይ ማየት ያለብን ነገር ኮምፖዚሽን እና ሌአውት ምንድነው? ሌአውት ምንድነው? ኮምፖዚሽን ምንድነው የሚል ነገር ነው። ያው እንደምናውቀው ሌአውት ማለት ባክግራውንዱ ከኤሌመንቱ ጋር የሚኖረው ፕሮፖርሽን ነው። የሚኖረው ፕሮፖርሽን እና የተቀመጠበት ቦታ ምን ይመስላል? ለምሳሌ አንድ ሬክታንግል ባክግራውንድ ያለው ኤሊፕስ ሼፕ ዳር ላይ ቢቀመጥ ሴንስ አያደርግም። በቀኝም ሊሆን ይችላል በግራም አነስ ብላን ብትቀመጥ ሴንስ ላያደርግ ይችላል ማለት ነው። በተቻለ መጠን ወንዝ ሴንተር አድርገን ለዛኛው ባክግራውንድ የሚመጥን አድርገን ማስቀመጥ መቻል አለብን ማለት ነው። ስለዚህ አላይመንቱ ከሁሉም አቅጣጫ እኩል በሆነ አላይመንት ሴንተር ላይ እንዲቀመጥ ብናደርገው ሞር ገላጭ ይሆናል ማለት። ስለዚህ አንድ ዲዛይን ስናደርግ በተቻለ መጠን ሌአውቱን እንዲጠብቅ ማድረግ መቻል አለብን ማለት ነው። ዝም ብለን ያልሆነች ዳር ላይ ለምሳሌ ወስጄ ሌአውቱ ምንም ሌአውት ሳይኖራት መጀመሪያው ኤጅ ላይ ባስቀምጣት ሴንስለስ ነው የምትሆነው። ስለዚህ ያንን ማድረግ ተገቢ አይደለም ማለት ነው። በተቻለ መጠን ሴንተር አድርገን ሌአውቱን አስተካክለን ማስቀመጥ ይኖርብናል። ኮምፖዚሽን ማለት ደግሞ የተለያዩ ሼፖች ቢኖሩና በተቻለ መጠን እነዚያ ሼፖች በእያንዳንዳቸው ተመጣጣኝ የሆነ ሳይዝ ቢኖራቸው። ለምሳሌ ሼፖቹ የተለያዩ ሼፕ ናቸው። ለምሳሌ ኤሊፕስ ሊኖር ይችላል፣ ሬክታንግል፣ ዘን ፖሊገን ሊኖር ይችላል። ነገር ግን እነዚህ ሼፖች እያንዳንዳቸው የተለያዩ ሼፖች ናቸው። ግን በተቻለ መጠን ፕሮፖርሽናል የሆነ ሼፕ ፕሮፖርሽናል የሆነ ሳይዝ ቢኖራቸው ተመጣጣኝ የሆነ ሳይዝ ቢኖራቸው ፕላስ ዛት ደግሞ እነኚህ ሼፖች በሚኖረው ባክግራውንድ ላይ ፕሮፖርሽናሊ አላይንድ ሆኖ ቢቀመጡ ያ ሞር አትራክቲቭ ይሆናል ማለት። ስለዚህ ኮምፖዚሽኑን የጠበቀ ሊሆን ይገባል ማለት ነው። ስለዚህ ኮምፖዚሽን እና ሌአውት ይሄንን ይመስላል። እንግዲህ ለዛሬ ኮር ኮምፖነንትስ ኦፍ ግራፊክስ ዲዛይን የሚለው ይሄንን ይመስላል ማለት ነው። በእኔ በኩል የነበረኝ ቆይታ ይሄንን ይመስል ነበረ። እንግዲህ እንዳተረፋችሁበት ተስፋ አደርጋለሁ። የሚቀጥለውን ፖርሽን ይዤ የምመለስ ይሆናል ማለት ነው። ለዛሬ ግን እዚሁ ላይ ላብቃ። አመሰግናለሁ። መልካም ቆይታ።